ጸሎታውን እየጸለየች ምንድነው የምትሉት? የምናረገው እኔንም ይጨምራል። ምንድነው የምንለው? ለምሳሌ ምን እስኪ አሁን ተሳሌን እግዚኦ በከመ መሳልከው ከመዛምረ ከደም ሳጤ እጽበና ያጣን እንደዚህ አይደለም ምንድነው? ሰው በመጣ ቁጥር ማለት ነው ማጥያት ወደም ስኩላ በሰብ ወዲያና ወዲህ ነው በቃ ማለት ነው። ጥይት አልተተኮሰ፣ መድፍ አልተተኮሰ፣ እሳት አልተነደደ፣ ሰው በመጣ ቁጥር የሚደግሙትን መጽሐፍ ጥዶ እንደዚህ ማለት ምንድነው? ስለዚህ ተመልከቱ አንቃይዶ እና አባ በጸሎተ ሚካኤል ቅዳሴ እየቀደሱ ጊንጥ ነድፋቸው ቅዳሴውን ቀድሰው እስከሚወጡ ድረስ እግራቸውን አልፈቀዱት። አባቶቻችን ለጸሎት ያላቸው ተመስጦ እንዲህ ነበረ። በእግዚአብሔር ፍቅር ሲታሰር ማለት ነው። ወያሐድጎ ለልብ ከመ ይኢል ይላል መጽሐፈ መነኮሳት። ልብ በፍቅር እግዚአብሔር ሲታሰር ፍቅር እግዚአብሔር ልብ ወጥቶ እንዲንከራተት አይፈቅድለትም፣ አያሰናብተውም ይላል። በፍቅር እግዚአብሔር ሲታሰር ከዚህ በኋላ 2 ሳምንት አይናቸውን አንቆሯቸውም ደግሞ መጸለይ ጀመሩ። ከዚህ በኋላ ሚካኤልና ቅዱስ ገብርኤልና ቅዱስ ሚካኤል መጥተው እፍ ሲሉባቸው አይናቸው እንደገና በራላቸው። ጸሎት ምን ይፈልጋል? ትዕግስት ይፈልጋል። ትዕግስት ይፈልጋል። ሱባኤ ምን ይፈልጋል? ትዕግስት ይፈልጋል። አሁን ሱባኤ የሚገባ የለም እንጂ ብትገቡ አይጥ ትመጣለች። አባ ፓምቦ የሚባል አባት ነበርና አባ ፓምቦ ባርምሞ ሲኖር አንድ ቀን ሰይጣን ቢያርግ ቢሰራ ጸሎትን መበጥበጥ ቢያቅተው አንድ ቀን ምን ያደርጋሉ? ይገርማቸዋል እኮ 50 60 ሆነው ተመልከቱ። አንዲቱን ብርሌ ያዝ አንሳ እየተባባሉ ያነሳሉ። አንዲቱን ብርሌ ማለት ነው። እንዲስቅ እኮ ነው እንደዚያ የሚሉ ማለት ነው። እሱ ግን ምን አላቸው? ይሄ የሚያሳየው አቅመቢስነታችሁን ነው አላቸው። ይሄ የሚያሳየው አቅመቢስነታችሁን ነው ብሎ በልቡ ዝም አርምሞውን ሳይፈታ ማለት ነው። ስለዚህ ተመልከቱ፣ እባብ ያመጣል፣ ዘንዶ ያመጣል በጸሎት ጊዜ። ተሜ ታውቃላችኋል። ብዙ ጊዜ ያብነት ተማሪ እንደ ወደ ዲቁና ወደ መርጌትነት ካልመጣ ጸሎት ይጀማምርና በህልም 1-2 ቀን ሲያሰቃየው ይተወዋል። ለምን ነው ሲባል የባስ እየጸለይኩ ጥሩንም እያየው አይደለምና መነካካት ነው አጉል ይላል ማለት ነው። እዚያ በኋላ ዝም ብሎ ለጥ ይላል ኮቸሮውን እየበላ ማለት ነው። ስለዚህ ይሄ ማለት እኮ ምን ማለት ነው መሰላችሁ? ሰይጣን በትክክል ወደ እግዚአብሔር እንድንቀርብ ስለማይፈልግ ጸሎቱን ስለማይፈልገው ነው። በምድር ላይ ሰይጣን የሚጠላው የመጀመሪያው ስራ ጸሎት ነው። ለሰይጣን በጣም የሚመቸው የመጀመሪያው ስራም ጸሎት ማቋረጥ ነው። ስለዚህ አባታችን አይናቸውን እንኳን አንቆሯቸው ጸሎት አላቋረጡ። እኛ ምን ሆነን ጸሎት እንደምናቋርጥ ይሁት አልወ ግብር ዘያፈቅር ሰይጣን ከማይድጎ ጸሎት እስመ ጉድ ውእቱ በሃቤሁ። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚጠላው ነገር የለም። ጸሎት ለሰይጣን እንደ መጥረቢያ እንደ ምሳር ነው። እሳት ይወጽ እማፉሁ ለዘይጸልይ፣ ከሚጸልይ ሰው አፍ እሳት ይወጣል። ወያውእዮ ለሰይጣን፣ ሰይጣንን ያቃጥለዋል። ወይ ደግጾ አይኑንም ይወገዋል። ወበይንተዝ ይጸል ሰይጣን ትግሃ ወጸልዮ እምኩሉ ገቢረ ሰናይ። በዚህ ምክንያት ሰይጣን ከሁሉም ስራ ይልቅ ጸሎትን አጥብቆ ይጠላል ይላል። ሲነሱ ሌሊት ቅንድብን ያከብዳል፣ ቀን ደግሞ ይትመነገን በሐሌወ ከንቱ። ለጸሎት ሲቆሙ ደግሞ ከንቱ ግን የት ሀገር ነው ይሆን የምኖረው? ትምህርት የምጨርስ መቼ ነው? ደግሞ አንዱ የሚማር ከሆነ ያላገባ ደግሞ መቼ ነው ማገባ ይላል። ደግሞ ያገባው ደግሞ መቼ ነው ወልድ ይላል። ስለዚህ አገር የት ነው? ስለዚህ ከንቱ ሐሳብን በመደርደር የሰኞ ውዳሴ ማርያም ጀምሮ እሑድ ደርሶ ያገኘዋል። መልሱ ግን ምንድነው? መፍትሄው ምንድነው? እግዚአብሔር ያስብልኛል። እስኪ በሉላችሁ እግዚአብሔር ያስብልኛል ካላችሁ ሐሳባችሁ አይበተንም። ሐሳብን የሚበትነው ስለዚህ ዓለም እየተጨነቁ መደርደር ነው።